የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው። ስለዚህ ይህንኛው ሽታው ደስ ይላል፣ ዋው፣ ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ ፍጡር ባህሪ ነው። ይህንኛው ደስ ይላል፣ ዋው፣ እዚች ጋር ልቀመጥ። ይህንኛው ይቀፋል ነው። አምላክ የሚጸየፈው ኃጢአትን ነው። እሱም በሰው ልጆች የሚሰራ ነው ማለት ነው። በሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማ ጭቃ አብኩቶ ከፈጠረ፣ በገማ ጭቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ ጓደና መጣሽ። ሰላም ነው አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? ልጅ አሁን ባለፈው ገብታለች ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ እንወጣቸዋል። ሙስሊሞች እንደዚህ ናቸው። ብሬን ወሽ ተደረጉ። ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያል የራሳችንንም የእነሱንም በንጽጽር እያስቀመጥን ነው። ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታድርግ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ። አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም ያቆሸሸው ነገር የለም ብለኸኛል እኮ። ውጭ ጠራው፣ ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባና ለምንድን ነው የማይጠራው? ለምን ማጠራው? እሱ ምንም አይቆሽሽም ካልከኝ ለእሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኛል እኮ ጨርሰናል። ቆሻሻ ለእሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው ልዩነቱ ምንድን ነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጆች ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ተረጋጋ። ውስጥ ሲገባ ስለዚህ ስሙን ከጠራኸው አላ ይቆሻላል፣ ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድን ነው? ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ ምችሉ ግቡ፣ ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ አመክንዮ ላይ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ልታለቅሱ እንዳገቡ ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ገቡ። የሶፍት ወጪ የለንም። ኤኒዌይስ በደንብ አስተውሉ፣ በደንብ መርምሩ። ኦልራይት መሐመድ እንኳን ደህና መጣህ። እንኳን ደህና እፎይ። መልካም። ሜይ ቢ ጥያቄዎችን ሰምታችኋል? አዎ ሰማቸዋለሁ። እፎይ እኔ ሁልጊዜ ነው አንተን ማዳምጥህ፣ ሁልጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህ እና በተለይ ብዙ ሰው
እንትን ይልሃል። ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም እሺ። ልዩነቱ ገብቶሃል በደንብ? ግን እስልምናውን አየው አይደል? ወይ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን ገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበረ እንትን እምልህ፣ ግን የውሸት እየመሰለኝ ነበረ፣ የምታጭበረብር ይመስል ነበረ። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሀቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያንን ነው ሪከመንድ የምናደርግህ። ከላይ በስተቀር ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እፎይ አንድ ጥያቄ ልጠይቅህ። ክርስቲያን ፓራፍሬዝ አድርገውና ቶፒኩን መልሰውና ቶፒኩን እንትን በለው። ያው እስካሁን የምትሰሟቸውን መልሶች እንግዲህ ሙስሊሞች የሚናገሯቸውን ማለት ነው ያደመጣቸዋቸውን ምንድነው እነዚህን ሁሉ አያውቋቸውም። እነዚህን ሁሉ አያውቋቸውም ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ገና ብዙ እናመጣለን። አብዱ ከድር ትቀጥላለህ? ከአንተ ጋር እንቀጥል። እሺ እፎይ አንድ ጥያቄ ልጠይቅህ። ከእኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ፣ ያንተ ችግር የለውም። እኛ እሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ፣ ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። አይ ቆሻሻ ነገርም እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ፣ አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት በቂያማ ቀን አይከትም? በጣም ጥሩ፣ እንደሚከትም አሳየስ። ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር እንደሚከትም አሳየስ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ሳይቆሽም አሁን የምታሳየኝ ቦታ ላይ ምን ያደርጋል? የእናንተ ደራሲ የጻፈውን ነው የምታሳየኝ አይደል? አሁን ቴንኪው፣ በጣም እናመሰግናለን። ይህንን ነገር ተጸይፋችሁ ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን ቆይ ተረጋጋ። ቆይ የእኛ ደራሲ የጻፈውን ላሳያችሁ። ይሄ ማን ነው የጻፈው? የእኛ ደራሲ ነው የጻፈው። የሙሐመድ ንግግር የእኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪንም እኛ ቡሃሪ ራሱ የኛ ሆኗል። እናንተ አብዱ ቡሃሪን ራሱ እኛ መጻፍ ጀምረናል። ጎበዝ፣ ጥሩ ነው። አረ የሆነ ካህንም አለ ክርስቲያን፣ የሆነ ካህንም አለ መስጊድ ውስጥ ይሄንን የተናገረ፣ እሱንም አስደምጣቸው።